መልቲፕል ቾይስ ጋር ስንመጣ ደግሞ 25% ነው ቻንሳችሁ። ምክንያቱም ብዙ ጊዜ እስከ ዲ ነው አይደለም፣ ብዙም አያጋጥምም። እስከ ኤ እስከ ምናምን የሚሆን ብዙ ጊዜ የለም። ምርጫ ከሆነ እስከ ዲ ነው። ግን ደግሞ ከትሩ ኦር ፎልስ አንፃር ካየ ነው ሜቢ ትሪክነታቸው ብዙ አይደለም ከትሩ ኦር ፎልስ አንፃር ማለት ነው። ስለዚህ መልቲፕል ቾይስ ላይ ደግሞ የሚያስፈልጋችሁ ዋና ዋና ፖይንቶች ገስ ለማድረግ የሚጠቅማችሁ የመጀመሪያው ማታውቁ ከሆነ ቅድም እንዳልኳችሁ ምንም ማታውቁ ከሆነ ትሩ በሉት ብያለሁ። እዚህ ጋር ደግሞ ምንም ማታውቁት ከሆነ ምርጫውን ሲ በሉት። ለምን ብዙ ጊዜ ምርጫዎች አስተማሪዎች የሚያወጣቸው መልሶች ሲ ላይ ነው የሚገኙት። ስለዚህ ወደ ጥያቄ እንደምታወጡ ራሳችሁ ብታስቡ ኤ ላይ የምታስቀምጡት ልክ ያልሆነ ዝም ብሎ የሆነ ቃል ወይ የሆነ ዝም ብሎ ቁጥር፣ ቢ ላይም እንደዛው። ሲ ጋር ግን ስትደርሱት እዚህ ይላችኋል መልሱን ማስቀመጥ እንዳለባችሁ። ስለዚህ ሲ ጋር ስትደርሱ ትክክለኛው መልስ ሲ ጋር የሚቀመጠው። ከዛ ዲ ጋር ደግሞ ዝም ብሎ መጨረሻ ላይ ወይ ኦል ኦፍ ዘ አንሰርስ ወይ ነን ወይ ደግሞ የሆነ ኤንድ ቢ ምናምን የሚል ነገር ዲ ላይ ይጨመራል። ብዙ ጊዜ እንደዛ ናቸው ጥያቄዎች። ስለዚህ ሲ ላይ ወይ ቢ ላይ ነው ብዙ ጊዜ መልሶች ትክክለኛ መልሱ የሚቀመጠው። ስለዚህ እርግጠኛ ካልሆናችሁ ምንም ማታውቁ ከሆነ ሲበሉት ማለት ነው። ሁለተኛው ደግሞ ሪፒትድ ወርድስ በደንብ ማየት አለባችሁ። መልቲፕል ቾይስ ላይ ሪፒትድ የሆነ በጣም በቃ ኤቢሲዲ ከሚሉት ምርጫዎች ላይ በደንብ የተደጋገመ ወርዶች ያሉበት ወይ ደግሞ የተደጋገመ ቁጥር ያለበት የተሻለ ምርጫ የመሆን አለ። ዝም ብሏል። ለምሳሌ ኤ ላይ 1፣ ቢ ላይ 1 እና 2፣ ሲ ላይ 1፣ 2 እና 3፣ ዲ ላይ ደግሞ 4 የሚል ቢሆን 1 እና 4ን የኤ እና የዲን መልስ አውጧቸው። ምክንያቱም እንትን አላሉ ብቻቸውን ናቸው። ግን ብዙ የተደጋገመ ሁሉንም ቦታ የያዘውን እንደ ምርጫ ያዙት ማለት። ሶስተኛው ምርጫ ስትሰሩ መጠንቀቅ ያለባችሁ ነገር ልክ ጥያቄውን ስታነቡ እናንተ ጥያቄውን የምታውቁት ከሆነ የሚመጣላችሁ መልስ አለ አይደለ? ማትስ ከሆነ ኦፍ ኮርስ ትሪክ ይሆናል። ስለዚህ ልትሳሳቱ ትችላላችሁ ምናምን። ግን ደግሞ የሆነ የኖት ትምህርቶች ምናምን ከሆነ ልክ ጥያቄውን ስታነቡ የመጣላችሁ መልስ የመሆን ቻንስ አለው። ከዛ በኋላ ግን በጣም ኦቨርቲንክ ያደረጋችሁ ስትመጡ ለመሳሳት እድላችሁ እየጨመረ ነው የሚመጣው። ስለዚህ በቃ መፈላሰፍ ስትጀምሩ ይሄ ለምን ሆነ ያለምን ሆነ ማለት ስትጀምሩ የራሳችሁን ኢንተርፕሪቴሽን ሰጥታችሁ ወደ ተሳሳተ መልስ ነው የምታመሩት። ስለዚህ መጀመሪያ ያሰባችሁት መልስ የመሆን እድል አለው ማለት ነው። ሌላው ደግሞ አይ ቲንክ ቅድም ጠቅሻቸዋለሁ ብዙ ጊዜ ዲ ላይ ኦል ኦፍ ዘ አንሰርስ፣ ነን ኦፍ ዘ አንሰርስ፣ ኤንድ ቢ ምናምን የሚባሉ ነገሮች ይኖራሉ። በተለይ ኦል እና ነን የሚለው ላይ በደንብ ትኩረት መስጠት አለባችሁ። ኦል የሚለውን እና ነን የሚለውን ብዙ ጊዜ ባትመርጡ አሪፍ ነው። ምክንያቱም በጣም እርግጠኛ መሆን አለባችሁ እውነትም ሶስቱም ኤ ቢም ሲም ልክ እንደሆኑ እርግጠኛ ካልሆናችሁ ኦል አትበሉ። በጣም በራሳችሁ እርግጠኛ ካልሆናችሁ ነንም ሶስቱም እንዳልሆኑ እርግጠኛ ካልሆናችሁ ነን አትበሉ። እነዚህ ኦል ኦፍ ዘ አንሰርስ፣ ነን ኦፍ ዘ አንሰርስ የሚባሉት ነገሮች የሚገቡት ቅድም እንዳልኩት እንዳስተማሪ ሆናችሁ ምናምን ስታስቡት ወይ የማይገናኝ ነገር ላለመጻፍ መጨረሻ ላይ ሲ ላይ ወይ ቢ ላይ የሆነ መልሱን ካስቀመጣችሁ በኋላ ጀስት ተማሪዎችን ግራ ለማጋባት እና ምርጫውን ለማሟላት ያክል የሚገቡ ቃላት ናቸው እንጂ እርግጠኛ ካልሆናችሁ ኦፍ ኮርስ አሉ ኦል የሚሆኑ መልሳቸው ወይም ነን የሚሆኑ አሉ። ግን ደግሞ ብዙ ጊዜ አይደለም። በተለይ ነን አያጋጥም። ዝም ብሎ መጨረሻ ላይ የሚገቡ ነገሮች ናቸው። ስለዚህ እነዚህንም ኦል ኦፍ ዘ አንሰር እና ነን ኦፍ ዘ አንሰርስን መምረጣችሁን ባትመርጡ የተሻለ ነው ማለት ነው። ሌላው ደግሞ በጣም ብዙ ጊዜ ተማሪዎች ገስ ሲያደርጉ የሚሳሳቱት ነገር በጣም የሚገርመኝ አንዳንዴ ሰው ዝም ብሎ ቢ ቢለው እንኳን እኮ እንደዚህ ያገኛል ምናምን የምትሉት ማለት ነው። አንዳንድ ሰው ምንም ሳያውቀው ሲቀር አንዱ ጋር ኤ አንዱ ጋር ቢ ሲ ዲ ኤ ቢ በቃ ዝም ብላችሁ ራንደም መልስ መስጠት የለባችሁ። ተከታታይ ምንም ባታውቁት እንኳን ሙሉ 30ንም ጥያቄ ቢ ብትሉት የሆነ ቻንስ አላችሁ 10 ምናምን ታገኛላችሁ። ግን ወይ ቢ እና ሲ ደግሞ ቅድም እንዳልኳቸው ሞር በጣም አንሰር የሚገኝባቸው ስለሆኑ እነዚህ ማለት አሪፍ ነው። ግን ደግሞ ራንደም ባደረጋችሁ ቁጥር የመሳሳት እድላችሁን እየጨመራችሁ ነው የምትሄዱት። ቢ ስትሉ ኤ ይሆናል መልሱ፣ ሲ ስትሉ ዲ ይሆናል መልሱ። ስለዚህ እንደዚህ ከምታረጉ አንዱን ፊደል መርጣችሁ ሙሉ መጻፍ፣ ለምሳሌ ሰዓት ሲያልቅባችሁ ሊሆን ይችላል የፈተና ሩም ውስጥ ወይ ደግሞ የዘለላችኋቸው ጥያቄ ሲኖር እኔ የማደርገው ሁሉም ጋር ሰዓት ካለቀብኝና ወይ ደግሞ መልሱ ምንም ማላቃቸውን ጋር ከሆኑ ሁሉም ቦታ እየሄድኩኝ ቢ ሞላለሁ ወይ ደግሞ ሲ ብዬ ሞላለሁ ማለት ነው። ግን ኤ ቢ ሲ ምናምን ያላችሁ ራንደም የምታደርጉት ከሆነ ትሳሳታላችሁ ወይም ደግሞ የመሳሳት ቻንሳችሁ እየሰፋ ይመጣል ማለት ነው። መልቲፕል ቾይስም ገስ ለማድረግ የሚረዷችሁ ቲፖች እነዚህ ናቸው ማለት ነው።
ሶስተኛው ደግሞ ሾርት አንሰር ነው።